መዳረሻ ቦታ መንጎጃ እንደ ልብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው ወይ? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌላ ጊዜ የምለቃቸው ቪዲዮ እንዲደርሳችሁ ያደረጋችሁ የሌሎችም የወዳጅ ዘመዶቻችሁ ወይም ደግሞ የጓደኞቻችሁን ሸር አድርጉላቸውና ሰብስክራይብ አድርገው እንዲቀላቀሉኝ አድርጉ ማለት ነው በቅንነት። ዛሬ ይዤላችሁ የመጣሁት በዚህ ሰሞን ወይም ደግሞ ይሄ አካባቢ ወይም ይሄኛው ወራት በሙሉ በጣም መነጋገሪያ የሆነ የሰይድና የሀዮ የሱመያ የልጆቹን ነገር ነው። ሰይድ በሰይድ ብዙን ጊዜ እንትን ሰርችም ወይም ደግሞ አሳቤን ሰጥቼ አላቅም እና ሰይድ በጣም ያሳዘነኝ የመጣ ነው። ማሳዘን የኔ ያሳዘነኝ መቼ እንደሆነ እንገራችሁ ሀባይ ጎጃም ነው ወይስ ደሴ ሄዶ በጾም ምድር እዛ ጋር ሲንከራተት በጣም አሳዝኖኛል ማለት ነው። ሱመያን ልጆቹን ለማሳየት ልጆቹን ለመፈለግና ወይም ደግሞ ሚስቱን ለመፈለግ ሱመያን ማለት ነው ለመፈለግ ብዙ ውጣ ውረዶች በጣም በቃ ከምነግራችሁ በላይ እንትን እያየ ነው ያለው ማለት ነው። ያው ጥፋቱ የራሱ ሆኖ ያደረገው ነገር እንዳለው ሆኖ ይቅርታ አድርገሽለት ልጆቹን ብታሳዩ በጣም አሪፍ ነው። እና አሁን ላይ ደግሞ ሰይድ ከራሱ አይደለም፣ አሁን ላይ በጣም ከራሱ አይደለም። ለምን እዚህ ጋር ደግሞ እሱ የሚፈልገው ልጆቹና ሚስቱን ነው የሚፈልገው ማለት ነው። ስለዚህ ልጆቹን ብታሳዩ በጣም ደስ ይለኛል። እንደውም ምን ያልሽ ነበረ? እኔ ልጆችን አሳይሃለሁ፣ እኔም ማግኘት ትችላለህ ወይ አዲስ አበባ ወይም ደግሞ ሀረርና ምናምን እያልሹ ነበረ። በዛ ሰዓት ደግሞ ያው ስልኩም ስለተወሰደበት ቪዲዮን ሳያይ ቀጥታ ወዴት ነው የመጣው? ወደ ሀዩ ያለችበት ነው የመጣው ማለት ነው። ከዛ እንደዛ ሆኖ ያው ወደ ሀረር ሄደዋል። ሀረርን ፈልጎ አቶሻል ማለት ነው። ምስኪን በጣም አሳዝኖኛል ማለት ነው። እና አሁን ላይ ደግሞ የሱመያ ያው እዛ ከመጣ አሁን ያለበት ቦታ ከመጣ በኋላ የሱመያም ሲሰደብ የልጆቿም ሲሰደብ እሱም በጊዛ አንተ እንደ በግነህ ምናምን ብላ ስትሰድበው ምናምን አየና ተሰማውና ያው በሌላም ነገር ይኖራል። ብቻ የሀዩ መቷት ነበረ። ለምን መታት ብለን ሁላችንም ለምን ሴት ልጅ እንደዚህ ትመታለች ወይ ለምን መታት ምናምን ብለን ሁላችንም ቅሬታ አቅርበን ነበር ማለት ነው። ግን እንዳቀረብን ሆኖ እንዳለ መልሳ ደግሞ እኔ እንደዚህ ልደበደብ አልፈልግም፣ ካንተ መኖር አልፈልግም እና እኔ የምፈልገው ካንተ መፋታት ነው፣ ካንተ መኖር አልፈልግም አለችው ማለት ነው። እሷ የመሰላት ምንድን ነው ሱመያም እዛ ጋ የተጫወተችበት ስለሆነ በቃ እኔ እኮ አንቺ ወድሻለሁ፣ እኔ እኮ አንቺ አፈቅርሻለሁ፣ ለምን ትተሽኝ ትሄጃለሽ? ሱመያም ትታኝ ሄደች፣ አሁንም ደግሞ አንቺ ትተሽኝ ሄድሽ ይለኛል ብላ ነው እንደዛ የሆነች የነበረው ማለት ነው። ጓደኛዋን ይዛ መታ እንደዛ እየጠየቀችው ማለት ነው። አራጋቢ የሆነች ራሱ በአንድ ጥፊ ሮጣ የምትወጣ ጓደኛ ይዛ መታ አንተ ሴት ልጅ ላይ እንደዚህ ሴት ልጅ እንደዛ ትመታለች ወይ ምናምን ቀበጣጠረች። ከዛ አንቺ ነሽ ወይ እንትን ምትኝ? አንቺ ነሽ እንዴ ሴት ልጅ እንደዚህ ትመታለች አትመታም ብለሽ ልትነግሪኝ የመጣሹ? ፍታት ምትይ አንቺ ስንት ወንድ ነው ፈተሽ የመጣሹ? ስንት ወንድ እስኪ ንገረኝ። ምን ያክል ወንድ ነው? አንድ ነው? ሁለት ነው? ሶስት ነው? አራት ነው? ስንት ወንድ ነው ፈተሽ የመጣሹ?
አላት ማለት ነው። ሲላት ደግሞ እሷ ደግሞ እንዴት ሴት ልጅ እንደዚህ ተመታ በትዳር ትቀጥላለች እንዴ ምናምን ብቃ ቆጠት ስትለቅም እሱ ማይሆን ስድብ እንትን ስትል የእሷን በአንዴ ጥፊ ሲያቀምሳት ሮጣ ወጣች ማለት ነው። ሮጣ የሀያው አይነሽን አፈር ብላ ቀላል አልሳኮም ወላሂ በጣም ነው የሳኩት ማለት ነው። ከምነግራችሁ በላይ ስቅ ያለው እና ወታ እልም አለች ማለት ነው። ከዛ በኋላ ደግሞ ዛሬን እሷ ደግሞ ሀዩ ደግሞ ምንትን ማለት ጀመረች፣ መለመን ጀመረች። በእናትክ እኔ በግ ነኝ፣ እኔ እንደዚህ ነኝ። ካሁን ወዲህ ያንተም ቢሆን የሱመያም የማናችሁም የልጆቿም የምንም ሰድቤ ምንም ብዬም አላቅም። ብቻ ያሁን ከዚህ ጉዳ አውጣኝ ምናምን ብላ በቃ ለመነች። የኔ ፍቅር የኔ ቆንጆ ካንተ ውጭ እኮ እኔ ማንም የለኝም። በዛ ላይ ደግሞ ቪዲዮ አለኝ በተኛህበት ቀረጽኩ ብዬ ያስፈራራሁ ቪዲዮ አውቄ ነው። ትወደኛለህ አትወደኝም ሚል ነገር ከጓደኛ የተመካክረን መተን ነው እንደዚህ ያልኩህ እንጂ እኔ እንደዚህም ልልም አልችልም። እኔ እኮ አንተ ከፈታሁ ወዴት አለኝ? ወዴት እሄዳለሁ? ወዴትስ መግቢያ አለኝ? አውቂ ስቀባጥር ነው እንጂ ካፌን የመጣልኝ ነገር ነው የተናገርኩት ምናምን እስካሁን ድረስ ወይም እስከ ዛሬ ድረስ ያደረኳቸው ነገር መልሼ አላደርጋቸውም። መልሼ ስማቸውም ልጠራም አልፈልግም። የሱመያም እንደዚህ ብዬ ልሰድባትም አልፈልግም። በሷም ደግሞ ወጥቼ ቪዲዮ ልሰራም አልፈልግም። ባንተም በልጆችህም እንደዛው እና ያሁን ብቻ ይቅርታ አድርግልኝና ምናምን ብላ ተለማምጣው እንደምንም አድርጋ እንትን ብላው ነበረ። መልሳ ደግሞ ይሄ ምነው ስንል መልሳ ደግሞ ምንድነው ያደረገችው? ዛሬ የሰይድ ጓደኛ ጥርሱን ፈንቅላ ሰባብራ ከሳስማ አውጥታ ማልቀስ እስከሚያቅተው ድረስ ማልቀስ። በዛ ላይ ደግሞ የወጣ ጥርሱን ይዞ ወይኔ ወዴት ሄጄ ልሳቅ፣ ወዴት ሄጄ ስላልቅስ። በዛ ሰዓት በጣም ነው እንትን ያለኝ ማለት ነው። እና በጣም ነው ያሳቀኝ ልጁ ነው እንጂ እንዳሮጌት አጠገባቸው የነበረች ሴትዮ ወጣለሁ አጠገባቸው የነበረች ሴትዮ ልክ ጥርሱን እንደወጣ ስታይ አይኗን ይሳል ምናቸው ትሆናለች ብቻ አላውቅም። በጣም ነው ያሳቀችኝ ማለት ነው። ወላሂ አስታ ኳስ ስታደርጋት ወገቧን ይዛ ወጣለሁ። ያ ረቢ በጣም ወላሂ ሀባይ በጣም ነው ያሳቀችኝ ማለት ነው ከምነግራችሁ በላይ። እነሱስ ታዲያ አርፎ አይቀመጡም? በነገራችን ላይ ምን እንዳሉትን አልገባኝም፣ ግን ያሳቀኝ የእሱ አርፎ አይቀመጥም። እዛ ሄዶ የሰይድን ወሬ ምናምን ሰይድ ሆኖ የሰይድን ወሬ ከሚያወራት ለምን እንዲህ ያደረግሽው ለምን እንደዚህ ሆነ ምናምን ቢመታሽስ ምናምን የሰይድ አጋዥ ሆኖ ከሚያወራ አርፎ መቀመጥ ሲገባው እንዴት ነው አንስታ እኮ ያደረገችው ማለት ነው። በጣም ነው ያሳቀኝ። ሌላኛው ደግሞ ልጅቷ ናት። እዛ ቁጭ ብላ ስትመታው አይታ መልሳ ደግሞ ወታልም ስትል ጀርባዋን አስታታ ስታደርጋት በጣም አሳቀኝ። ለምን እንደሆነ ባላቅም በጣም ነው የሳኩት ማለት ነው። እና እንግዲህ ሰይድ እንደተቀመጥክ ወይ ፈተህ አልተገላገልክ ወይ አስረህ አልተገላገልክ፣ እንደተቀመጥክ አንተ ቤት የመጡትን ሰዎች በሙሉ አንተ በዱላ ብለሃታል፣ አስለምደሃታል። ጥርሱን እያለች ታወጣዋለች ማለት ነው ካሁን ወዲህ ማለት ነው። እና ከምነግራችሁ በላይ በጣም ነው የሳኩት ማለት ነው።
አሳቁኝ። ሌላኛው ደግሞ እና አብርሽና ሙሽራዋና ሙሽሬት ሩታዬና አብርሽ ሌሎችም እነ ማርክም ሙሉ በሙሉ እዚህ ዱባይ መጥቶልናል ማለት ነው። የሰርግ የተዘጋጀን ነው። የሰርግ ደግሞ ዝግጅት ላይ ነን ማለት ነው። ዱባዮቹ ያልተዘጋጃችሁ ካላችሁ ተዘጋጁ እና ያው ሄደን ሞቅ ሸብረቅ ማድረግ አለብን። የነሱ ያልሆነ የማን እንሆናለን እና በጣም አምሮባቸው በጣም ደግሞ ፏ በተተን ብለው መግባታቸው አሳውቀውናል። ያው ሰርጋቸው መች እንደሆነም ባያሳውቁንም ያሳውቁናል። ያው እስከዛ ድረስ ደግሞ ይዘጋጁ ማለት ነው። እና እንደተናገሩም ከሆነ ዱባይ ደርሰናል። ዱባይ ያምራል። ዱባይ ቆንጆ ነው። ግን ችግሩ ደግሞ ምንድነው? ስንመጣ ብዙ ፈተና አልፈን ብዙ ችግር አልፈን የመጣ ነው ብለዋል ማለት ነው። ያው እናውቀዋለን። ግን በፊት እንደዚህ ብዙ ፈተና ብዙ ችግር አልነበረውም። እኛ የመደም ቅመሞች ደግሞ ያው አሁን ላይ መጥፎ እንትን ሊኖረው ይችላል። ከዚህ በፊት ግን እኛ ያሳለፍነው ምንድነው? ያኔ ቀጥታ በቃ ያ ሙሉ በሙሉ መደሞቻችን ስለጨረሱልን ቀጥታ ነው የመጣ ነው። ምንም እንትን የገጠመን ነገር የለም። አሁን ላይ ግን ሲናገሩ በጣም መጥፎ ሁኔታ ነው። ወደ ዱባይ መግባት ብዙ ጣጣ ነው ያለው ብለዋል። እንግዲህ የመጀመሪያቸውም ስለሆነ በቀደም አሁን እነ ሀይሚን መተው እነ ሀይሚና እነ ቡራዬ ብርድ ነው ምናምን ብለው ነበረ። ሙቀቱን ሳያዩት ሙቀቱን ደግሞ ሳያክማቸው ነው የሄዱት። አሁን ደግሞ አሁን የመጡት እና አብርሽና ሩታ ሌሎቹም ማለት ነው ሙቀቱ ደና አድርጎ አክሟቸው ወደ ሀገር ይገባሉ ማለት ነው። እኛም እንዳከመን ከዛ በኋላ የኛ አድናቂዎቹ ወይም የነሱ አድናቂዎቹ እንዴት እንደሆኑ እንዴት እንደሚኖሩ ካሁን ወዲህ ይረዱታል ብዬ አስባለሁ። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ላይክ ሸር አድርጉ። ባይ ባይ። ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ